ሩሲያ ለኢራን ድጋፍ እንደምታደርግ ገለጸች። የእስራኤልና የኢራን ጦርነት ተባብሶ በቀጠለበት በዚህ ወቅት የሩሲያው ፕሬዝዳንት ቭላድሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሞስኮ ተገናኝተው መክረዋል። የሩሲያው ፕሬዝዳንት አሜሪካ በኢራን ላይ ያደረገችው ጥቃት ያወገዙ ሲሆን ሩሲያ ለኢራን ሕዝብ ድጋፍ እንደምታደርግ ለልዑካን ቡድኑ አረጋግጠዋል። በውይይቱ ላይ ይህ በኢራን ላይ የሚፈጸመው ጥቃት እርምጃ ምንም አይነት ሕጋዊ መሰረትና ምክንያት የለውም ያሉት ፑቲን ከኢራን ጋር ለረጅም ጊዜ የቆየ ወዳጅነትና አስተማማኝ ግንኙነት አለን፣ እኛም በበኩላችን የኢራን ሕዝብ ለመደገፍ ጥረት እያደረግን ነው ሲሉ ተናግረዋል። አራግቺ በበኩላቸው ፑቲን ላደረጉት ድጋፍ አመስግነው ሩሲያ በታሪክ ትክክለኛ ጎን ላይ ነች ብለዋል። በተጨማሪ በቴህራንና በሞስኮ መካከል ያለው የጠበቀ ግንኙነት በቅርብ ዓመታት ውስጥ ይበልጥ እየጠነከረ መጥቷል ሲሉ መግለጻቸውን ሲኤንኤን ዘግቧል። ኢራን እንደ አውሮፓውያን አቆጣጠር በ2022 ሩሲያ ሙሉ ወረራ በዩክሬን ላይ ከፈጸመች በኋላ ከሩሲያ ጠንካራ ደጋፊዎች መካከል አንዷ ሆናለች። በዚህ ኢራን ለአጭር ርቀት ባለስቲክ ሚሳይሎችና በሺህ የሚቆጠሩ ሻሂድ ድሮኖችን ጨምሮ ከባድ የጦር መሳሪያዎች ለሩሲያ የሰጠች ሲሆን በሩሲያ ውስጥ የድሮን ፋብሪካ መገንባቷን የአሜሪካው ባለስልጣናት ገልጸዋል። ሞስኮ በበኩሏ ከእስራኤል ጋር በነበረችበት ግጭትና ከአሜሪካ ጥቃት በኋላ ከኢራን ጎን ቆማለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከኒውክሌር መርሃ ግብር ጋር በተያያዙ ሩሲያ ሀገራችን ነበረች፣ እኛን ረድታናለች ሲሉ በተጨማሪ ሩሲያ በኒውክሌር ንግግሮች ላይ ተገኝታለች እና ትልቅ ሚና መጫወቷን በውይይቱ ወቅት ተናግረዋል። ሩሲያ በደቡባዊ ኢራን የሚገኘውንና የአገሪቱ ብቸኛ የኒውክሌር ኃይል ማመንጫ ጣቢያ የሆነውን የቡሼህር የኃይል ማመንጫ ጣቢያ ገንብታ እየሰራች መሆኑን ተናግረዋል። ፑቲን ባሳለፍነው ሳምንት ወደ 200 የሚጠጉ የሩሲያ ባለሙያዎች በተቋሙ ውስጥ እንደሚገኙ የገለጹ ሲሆን እስራኤል ደህንነታቸውን ለማረጋገጥ በመስማማቷ አመስግነዋል።